ቆይ የሰዎቹን አካውንት ለምን አትሰጥም? አንተ ከማን ለምን አትወጣም? የትኛው ሰዎች ለምሳሌ የሚታገዘው ሰው አለ፣ አንተ አካውንት አለ። አንተ ውስጥ ገንዘብ ከሚገባ ለምን ቀጥታ የሚረዳው ሰው ካዝናው ይቆማል እርዳታው? እንደዛ ከሆነ ለምሳሌ እኔ አሁን የ100 ብር ቻሌንጅ አለኝ። ሰይፉ ቀጥታ ሰው 100 ብር ወደኔ ያስገባል። ከዛ ያችን 100 ብር 40ም 50ም 30ም ትሁን አንስቼ ለሆነ ሰው ሰጣለሁ። ከዛ ለዛ ሰው ያችን ፖስት ሳረግ አካውንቱም ይቀመጥለታል። ሲገባለት ህይወቱ ይቀየራል። ሌላ ሰው የሚረዳው። እሺ እኔ ከዚህ ከወጣው ከዛ ቀጥታ የሰውየውን ለምሳሌ አሁን አንተ እያልከኝ ያለ የሆነ ሰውዬ ምንም ብር ሳልሰጠው ቪዲዮ ሰራውለት ማለት ነው። አንተ የምትለው ሰው አያየው፣ ፈጽሞ አያየው። ምክንያቱም ሰው የኔን ቪዲዮ የሚያየው ለምሳሌ 3 ደቂቃ ብትሆን መጀመሪያ አባታችን አዝኖ ይመጣል። ከዛ በኋላ ሲስቅ ማየት ይፈልጋል። ደስታውን ሂደቱን ይፈልጋል። ስቆ ከዛ መኪና ውስጥ ይሄዳል። ገባ? አሁን ሰው ምንድነው የሚያደርገው? ይሄንን ሳቅ እኔ ማግኘት ፈልጋለሁ ብሎ ድጋሚ ገንዘብ ያደርግለታል ለዛ